ካፍ የሴኔጋል አሰልጣኝና ተጫዋቾች ላይ ቅጣት ማስተላለፉ ተገለጸ። የአፍሪካ እግር ኳስ ፌዴሬሽኖች ማህበር ካፍ የሴኔጋል አሰልጣኝ ፓፔ ቲያው ለ5 ጨዋታዎች ከሜዳ እንዲርቁ ቅጣት ማስተላለፉ ተነግሯል። በተጨማሪም አሰልጣኙ ስፖርታዊ ጨዋነት የጎደለው ተግባር በመፈጸማቸው $100,000 እንዲከፍሉም ታዘዋል። ቲያው ሞሮኮ ባዘጋጀችው የአፍሪካ ዋንጫ ፍጻሜ ላይ የመሃል ዳኛውን ውሳኔ በመቃወም ተጫዋቾቹ ሜዳ ለቀው እንዲወጡ ሲያበረታቱ ታይተዋል። ካፍ ከአሰልጣኙ በተጨማሪ የሴኔጋል እግር ኳስ ፌዴሬሽን ላይ $615,000 ቅጣት አስተላልፈዋል። የሴኔጋል ተጫዋቾች የሆኑት ኤሊማን ኒዲያዬ እና እስማይላ ሳርዳኛው ላይ ባሳዩት ያልተገባ ባህሪ ለ2 ጨዋታዎች እንዳይሰለፉም ተቀጥተዋል። ሞሮኮ የሴኔጋል ተጫዋቾች በፍጻሜ ጨዋታ ከሜዳ ለቀው በመውጣታቸው ውጤቱ ሊቀለበስ ይገባል በሚል ያስገባችውን ጥያቄ የካፍ የዲሲፕሊን ኮሚቴ ውድቅ አድርጓል። ካፍ ሞሮኮ ላይም ቅጣት ያስተላለፈ ሲሆን የዋንጫው አዘጋጅ ሀገር $315,000 እንድትከፍል ታዛለች። ካፍ ሞሮኮ ላይ ቅጣት የጣለው የኳስ አቀባይ ታዳጊዎች ያልተገባ ተግባር በማሳየታቸው የተጫዋቾችና አሰልጣኞች ባህሪ እንዲሁም ደጋፊዎች የሚያብለጨልጭ ጨረር በመልቀቃቸው ነው። አምበሉ አሽራፍ ሐኪሚ 2 ጨዋታዎች፣ ሌላኛው የሞሮኮ ተጫዋች ሳይባሪ ደግሞ የሴኔጋሉ በረኛ ኤድዋርድ ሜንዲን ፎጣ ለመውሰድ በመሞከር 3 ጨዋታዎች ተቀጥተዋል። በጭማሪ ደቂቃ ሴኔጋል ያስቆጠረችውን ግብ ዳኛው መሻራቸው ከጥቂት ደቂቃ በኋላ ደግሞ ለሞሮኮ ፍጹም ቅጣት ምት መስጠታቸውን ተከትሎ ፓፔ ቲያው ተጫዋቾቻቸው ከሜዳ እንዲወጡ አድርገው ነበር። ጨዋታው ከ17 ደቂቃ መቋረጥ በኋላ የቀጠለ ሲሆን ፓፔ ጌዬ ባስቆጠራት ጎል ሴኔጋል የአፍሪካ ዋንጫ ባለቤት መሆን እንደቻለችም የሚታወስ